ሼክ መሐመድ ሁሴን አላሙዲን በታዲያስ አዲስ ይናገራሉ። ለመጀመሪያ ጊዜ የተደረገ የኤፍኤም ሬዲዮ ቃለ ምልልስ ከታዲያስ አዲስ። ጋሽ መሐመድ አንተ ልበልህ አንቱ? አንተ በለኝ። ለጨዋታችንም እንዲያምር አንተ ብልህ ነው የሚሻለው። በጣም አሁን መሽቷል። አንተ ግን ስብሰባ ላይ ነው ያለው። ሀብታምነት ሲባል ብዙ ጊዜ እንቅልፍ የለውም ይባላል። በቀን ምን ያህል ትሰራለህ? ምን ያህል ትተኛለህ? በመጀመሪያ ይህን እድል ስለሰጠኝ አመሰግናለሁ። የአንተ ጓደኞች በአማላጅነት በጣም ቀን ሰሌሊት እያስቸገሩኝ ነበር። ይህንን ሞላው ኢትዮጵያ እንዲያውቀው ፈልጋለሁ። ምክንያቱም እንዳታስቸጋሪ ጓደኞች ሁሉ አስቸጋሪዎች እንደሌሉ ብዙ ሰው እንዲያውቀው ፈልጋለሁ። ምክንያቱም አየህ ዓለም የተለያዩ ሰዓቶች አሉ። አሜሪካ በአሁኑ በቀን ነው። ዩሮፕም ገና አሁን መዝጊያው አካባቢ ነው። ሳውዲም ውስጥም ወደ መተኛችን ሰዓት ነው። በዚህ ሰዓት ሁልጊዜ የእንቅልፍ ነገር የለም። እንቅልፍ 4 እና 5 ሰዓት ከተኛው በቂ ነው ለኔ። በተለይ በዚህ እድሜ ሰው እድሜው እየገፋ በሄደ ቁጥር የእንቅልፍ ሰዓቱ ይቀንሳል ይባላል። ስለዚህ ብዙም ጊዜ የምተኛ ሰው አይደለሁም። 4 ሰዓት 5 ሰዓት እንቅልፍ በቂ ነው ለኔ። ከዓለም በሀብት 43ኛ ደረጃ ላይ ይዘሃል። ካለው አጠቃላይ የኢኮኖሚ ችግር አንጻር 43ኛነትን ጠብቀህ ነበር መሐመድ? አንደኛ እውነቱን ብለህ አታምንም። 43ኛ መድረስን የሰማሁት ጓደኞቼ ከአዲስ አበባ ደውለው ነው። 43ኛ ልሆን 100ኛ ልሆን 200ኛ ልሆን አላውቀውም ነበር። ምክንያቱም ፎርብስ የራሱ መንገድ ነው ያለው። እኛን አይጠይቀንም። እኛን የሚያውቀው ነገር የለም፣ የምናውቀው ነገር የለም። እነሱ በሚፈልጉት መንገድ እያንዳንዱ ካምፓኒ አሁን ለጊዜው ብዙውን አሴቶችን የገመገሙት ባለው ፓብሊክ ነው በዛ ባለው እንትን ነው እንጂ ሁሉን ነገር አውቀው አይደለም። ስለዚህ የአሴቱ ጉዳይ እንዳለ ሆኖ ካልኩሌት ላይ ተገምግሞ ሲደረስበት አሴቱ የተነካ አይደለም። እርግጥ ነው ትርፉን ያው የዓለም ኢኮኖሚ ያላቸው ነገር የለም። ትርፍ ላይ ሁሉንም ነው የላቸው። ግን አሴቱ ያለ ነው። ይሄ አሴት አለ ኔት አርሴት ብለው ነው ያወጡት። ይህ ግልጽ መሆን አለበት። አሁን ሪል ስቴት እና አንተ የምትሰራበት ሪል ስቴት እና የነዳጅ ዘይት የንግድ ዘርፍ እየተዳከመ ነው ይባላል። መሐመድ ሁሴን አላሙዲን ግን በተለየ ጥንካሬ በዘዴ ይዞታል እየተባለ ነው። ሚስጥሩ ምንድን ነው ጋሽ መሐመድ? እዚህ ሚስጥር የለም። እኔ መጀመሪያ አሴቶቼ መሬት ውስጥ ያለ ኦይል እና ሪፋይን ፕሮዳክት ነው። እርግጥ ነው አሁን ባለው በኢሮፒያን ሕግ ያንዳንዱ ሪፋይነሪ የ3 ወር ሪፋይነሪ ኢንቨንቶሪ ይኖረዋል እና ኦይሉ እዛው ያለ ነው። ችግሩ ግን $90 ለባረል ወደ $40 ሲገባ $50 ልዩነት ያመጣል። የሚጎዳው ኢንቨንቶሪውን ነው። በ90 የገዛኸው 40 ቤት ሲገባ እና ለሚቀጥለው ወር ለሚደረገው ካልኩሌሽን $50 ልዩነት ያመጣል ካለ ኢንቨንተሪ። ያ ኢንቨንተሪ ማንን ነው የሚጎዳው? 7 እና 8 ወር ሰጥተህ ያተረፍከውን ገንዘብ ያንን ይሟጥጠዋል ማለት ነው እንጂ አሴትህ እንዳለ ሪፋይነሪው እንዳለ ነው፣ ስቶሬጁ እንዳለ ነው። ሁሉ ነገር ምንም የተረካ ነገር የለም። ሪል ስቴት ሲባል ሪል ስቴት የሚጎዳው ምንድን ነው? ከባንክ ተበድረው ኢንተረስት ኑሯቸው ለመክፈልና ለመሸጥ ሲፈልጉ እኔ የገዛቸው ኢንተረስቶች በሙሉ የሚሸጡ አይደሉም። ተከራይተው ክራይ የሚያስገቡ ናቸው። ለዚህ ነው ያልተጎዳው። መሐመድ የብዙሃኖቹ ከቢል ጌት ጀምሮ ማየት እንችላለን። ፎርብስ ላይ የተቀመጡት ባለሀብቶች በአጠቃላይ ሀብታቸው ቀንሷል። ያንተ ግን እዛው ላይ ነው። ይሄ የሆነበት ሚስጥር ምንድን ነው መሐመድ? እዚህ ላይ ሚስጥር አይደለም። ይኸውልህ ብዙዎቹ ሀብታሞች ሼር ሆልደርስ ናቸው። ስቶክ ሼር አላቸው። ካልኩሌት ሲደረግ ነምበር ኦፍ ሼርስ ታይምስ ዘ ፕራይስ ኦፍ ዘ ሼር ነው። በዛ ሲደመር በዛ ያን ነው ካልኩሌት ተደርጎ ይሄን ያህል ሀብት አላቸው የሚባለው። የኔ ለወጥ ያደረገው ምንድን ነው? ከሌላው ሳይሆን አሴቱ ነው። እኔ ያለኝ ሪፋይነሪ ነው፣ ያለኝ ቢልዲንግ ነው፣ ያለኝ ኦይል መሬት ውስጥ ነው። ያ ነው ልዩነት። አሴቱ ነው ካልኩሌት ያደረገው። ኦይል 150 በነበረበት ጊዜ ካልኩሌት ቢደረግ ነው የኔ አሴት የትና የት ደረሰ። ያ ነው ልዩነቱ። አየህ ሼር ታይምስ ሼሮቹን ታይምስ ዘ ፕራይስ ኦፍ ዘ ሼር እና ያ ነው ካልኩሌት ሲደረግ ሼሩ ፕራይስ
ይመስለኛል የነ ቢል ጌት ለምሳሌ ቀንተውም ነው አንደኛ የሆኑት። አንተ 9 ቢሊዮኑን ይዘህ ነው እንደውም የመጀመሪያው ይመስለኛል በ50 ልዩነት ወደ ላይ ከፍ ያለ ባለሀብት አንተ ብቻ ትመስለኛለህ። እንግዲህ እኔ አደጋ እዚህ ላይ መድረሴንም አላውቅም ነበር። እነሱ ናቸው እንግዲህ እንዲያውቁ ካልኩሌት አድርገው እዛ አድርሰውኛል። የኔን ሀብት ኢትዮጵያ ውስጥ እንኳን ያለው ምን እንዳለ አያውቅም። ጌስ አድርገው ነው ያመጡት። ግን ለወደፊቱ ኢንቨስትመንት ኦፊስም ሄደው ሀገር ውስጥ ገቢ የሚይዘው ምን ያህል ታክስ እንደከፈል ምን እንደማየት ሊገነዘቡት ይችላሉ። እዚህ ላይ ምንም ችግር የለባቸውም። ግን እነሱ ጌስ አድርገው ነው ያወጡት። ስለዚህ አሴቱ እንዳለ ሆኖ አሁን ኢትዮጵያ ውስጥ ብታይ ብዙ ድርጅቶቹ አሴቶቹ እንዳሉ ናቸው። ወርቅ እናመርታለን፣ ወደ ኢትዮጵያ ዶላር እናስገባለን። ቆዳ እንልካለን፣ ወደ ኢትዮጵያ ዶላር እናስገባለን። ቡና እንልካለን፣ ወደ ኢትዮጵያ ዶላር እናስገባለን። ሻሂ እንልካለን፣ ዶላር እናስገባለን። ፍራፍሬ፣ አትክልት እንልካለን። አሁን አፓረንት ጂቱ የሚባለው እሱ ነው፣ እያመረተ ነው። በሳምንት 500,000 ኪሎ እየላከ ነው። እሱ አሁን ዶላር እያስገባ ነው። አበባም ዶላር እያስገባ ነው። እኛ ፎከስ ያደረግነው ኤክስፖርት ኦሪየንትድ የሆነ ድርጊቶች ላይ ነው እና ብዙ ሰው ለስራ የሚይዝበት ድርጊቶች ነው ፎከስ ያደረግነው። በዛ ሀሴት አይተው እነሱ ሊገመግሙት ይችላሉ። ለወደፊት ከአሁን በፊት ኖስ አማራህን ኢንተርቪው አድርጌ ነበር ከአሜሪካን እና ወደ $2 ቢሊዮን መክሰሩን ነግሮ ነበር በዚሁ ሚዲያ ላይ። አንተ ደግሞ ካተረፉትና በቢሊዮነሮች ደረጃ ከ97 ተነስተው ወደ 43 ከፍ ያልከነህ እና እሱ እንደነገረኝ ከሆነ ሼር ነው የሸጠው። ብዙ ሼሮች ነበሩት፣ አንድ ላይ ነው ዳውን ያደረገው። አንተ ግን በዚህ አይነት አሰራር አይደለም ማለት ነው ሀብትህን የመሰረትከው? አይደለም። ምክንያቱም እኔ እና ቤተሰብ ብዙውን ካምፓኒ ሆን የምናደርገው ሼር አልገባም፣ የሰውን ብር አልወሰድኩ፣ ሰውን አላከሰርኩ። ብከስር በራሴ ነው፣ ይጨምር በራሴው ነኝ። ያው ነው እንግዲህ እንደምታውቀው በአንድ ወቅት ሚሊኒየም አዳራሽ የተሰራው ለበዓሉ ነው፣ ከበዓሉ በኋላ ይፈርሳል የሚባል ነገር ነበረ። ይሄ አቋም ተቀይሯል ጋሽ መሀመድ? በመጀመሪያ ሚሊኒየም አዳራሽ አንድ ነገር ስላስባል በአስቸኳይ በ90 ቀን ውስጥ ስናቀርበው ይህን ያህል አገልግሎት ይሰጣል ብዬ አልገመትኩትም ነበር። ነገር ግን አሁን ለሀገሪቱ ያሉ